በታኅሳስ ወር ውስጥ ጸሎታችሁ ስለሚያርግበትና አብዝታችሁ መጸለይ ስላለባችሁ ቀን ልነግራችሁ ነው። ጉሮሮ ተዘግቶ እንደዚህ የምሰራላችሁ ነገ ከነገ ወዲያ የባሰ ከዘጋይ ማለት ነው ሳልነግራችሁ እንዳያልፍባችሁ በማለት ነውና ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክና ሼር ላይክ እያደረጋችሁ ለሁሉም አዳርሱልኝ እና ደግሞ የፊታችን እሁድና ሰኞ በ5ና በ6 ማለት ነው ወደ አርቶ አርሴማ መጓዝ የምትፈልጉ ሰዎች ካላችሁ ከኛ ጋር መጓዝ ትችላላችሁ። በ0961 21 21 21 ላይ ደውሉልን ቀደም ብላችሁ እና ሰንበታት ሲባል ሰምታችሁ ታውቃላችሁ? በዓመት ውስጥ 4 ሰንበታት አሉ። እነዚህ ሰንበታት የሚባሉ ቀኖች ምንድናቸው ካላችሁ ደግሞ እጅግ ብዙ ጸሎት የሚጸለይባቸውና ጸሎት የሚያርግባቸው እንደዚሁም ዝክር የሚዘከርባቸው ሰንበቴ የሚጠጣበት ጭምር ነውና ይሄ ቀን ታዲያ መቼ ነው ካላችሁኝ የመጀመሪያው የ2018 ማለት ነው ሰንበታት እሁድ የሚባለው ታኅሳስ 5 ነው። የፊታችን እሁድ ማለት ነው ታኅሳስ 5 ነው። በዚህ ቀን ሁላችሁም አብዝታችሁ ጸልዩ። እንደዚሁም ምጽዋት የምትመጸውቱ ዝክርም የምትዘክሩ ካላችሁ ለናንተ የተመረጠ ቀን ነው። በዓመት 4 ጊዜ ብቻ ነው ሰንበታት የሚውለው ማለት ነው። ስለዚህ ያን ቀን አብዝታችሁ ጸልዩ። አብዝተን እንጸልይ፣ ጸሎታችን የሚያርግበት ቀን ነው ማለት ነው። ሁላችሁም ለዚያ ቀን ያድርሰኝ እያላችሁ እስኪ ኮሜንት ላይ ጻፉልኝ። አምላኬ ሆይ በሰላም አድርሰኝ እያላችሁ ጻፉልኝ። ሁላችሁም ቪዲዮውን ለሁሉም ኦርቶዶክሳውያን እንዲዳረስ ማለት ነው ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። ቅዳሴ ላይ ወንጌል ከተነበበ በኋላ ወንጌል እንሳለማለን። ካህናቱ ያሳልሙናል። ምን እያልን ነው ግን የምንሳለመው? ዝም ብለን ብቻ መሳም ነው? እርግጠኛ ነኝ አብዛኞቻችን ዝም ብለን እንስማለን እንጂ ምን እንደሚባል አናቅም። ይህንን ስል ግን ሁላችሁም አታውቁም እያልኳችሁ አይደለም። ወንጌል ሲሳም ምን ተብሎ እንደሚሳም የማያውቁ ወንድሞቼ፣ እህቶቼ፣ እናቶቼና አባቶቼ ስላሉ ለእነርሱ ነው ይህንን ቪዲዮ የምሰራው። እና ወንጌል ስንሳለም ማለት ያለብን ነገር አለ ካላችሁኝ፣ አዎ አለ። ምንድን ነው? ነአምን በቃለ ወንጌል ቅዱስ። ምን? ነአምን በቃለ ወንጌል ቅዱስ። በግዕዙ ካከበዳችሁ ደግሞ ክቡር በሚሆን በወንጌል ቃል እናምናለን እያልን ነው መሳለም ያለብን እንጂ ዝም ብለን አይደለም የምንሳለመው። ይህን የምላችሁ የልብ ወለድ ነገር አይደለም። ቤተ ክርስቲያኔ ቀምማ ያስቀመጠችው ሥርዓቷን ነው እየነገርኳችሁ ያለሁት። እናም እስከ ዛሬ የማታውቁ ሰዎች ስትሳለሙ ነአምን በቃለ ወንጌል ቅዱስ ወይንም በአማርኛ ክቡር በሚሆን በወንጌል ቃል እናምናለን እያላችሁ ተሳለሙ። በቅዳሴ ላይ ማወቅ ያለባችሁን ነገር እንድሰራላችሁ ትፈልጋላችሁ? መልሳችሁ አዎ ከሆነ ኮሜንት ላይ ግቡና ቅዳሴያችን ወንጌል ነው እያላችሁ ጻፉ። ደግሞ እስከ ዛሬ ድረስ ቤቱን ፎሎ ያላደረጋችሁ ሰዎች በቀይ ያለችዋን የመስቀል ምልክት ተጫኑና ፎሎ አድርጉ። ቤቱን ይጠቅማችኋል። እስከ ዛሬ ብዙ ነገር አምልጧችኋል። እየገባችሁ ይሁ። እወዳችኋለሁ። ሸር አድርጉት። ግንኙነት ከፈጸምን በኋላ በስንተኛው ቀን ነው ቤተ ክርስቲያን ገብተን ማስቀደስ የምንችለው? ሕልመ ሌሊት ያየው ሰው በስንተኛው ቀን ነው ቤተ ክርስቲያን ገብቶ ማስቀደስ የሚችለው? ሴት ልጅ ወር አበባ ካየች በኋላ በስንተኛው ቀን ነው ገብታ ማስቀደስ የምትችለው? ሴት ልጅ ወር አበባ ላይ ስትሆን የማትጸለያቸው ጸሎቶች ምንድናቸው? የትኞቹ መጽሐፍት ናቸው? እነግራችኋለሁ። ፈጣሪ ባርኮ የሰጣችሁን እጃችሁን ፈታፈት አድርጉና ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። እንደው ስወዳችሁ ላይክ አድርጉ። ቤቱን ደግሞ ፎሎ ማድረግ አትርሱ። ብዙዎቻችሁ በውስጥ መስመር ሴት ልጅ ወር አበባ ላይ ስትሆን መጸለይ የማትችላቸው ጸሎቶች የትኞቹ ናቸው ብላችሁ ጠይቃችሁኛል። ይሄ ገድለ ተክለ ሃይማኖት ነው። ይሄ ደግሞ ገድለ ጊዮርጊስ ነው። ይሄ ደግሞ ድርሳነ ሚካኤል ነው። ይሄ ድርሳነ ገብርኤል ነው። እና መጸለይ የማትችለው የትኛውን ነው ካላችሁኝ፣ አንድም ጸሎት መጸለይ የማትችለው ጸሎት የለም። ሁሉንም መጸለይ ትችላለች። ሁሉንም ጸሎቶች ድርሳነ ገብርኤል፣ ድርሳነ ሚካኤል፣ ሰኔ ጎልጎታ፣ አርጋኖን የማትጸልየው ጸሎት የለም። ሁሉንም ትችላለች። ሮብና አርብ ግን ለምንድነው የምንጾመው? ቆይ ለምንድነው የምንጾመው? ቅዳሜ፣
እሁድ፣ ሰኞ፣ ማክሰኞ፣ ሐሙስ እንበላና ዓርብና ሮብ እንጾማለን። ይሄን ማለት ግን በፍስቅ ቀን ያልኳችሁ አሁን በጾም ወቅት አይደለም። በጾም ወቅት ሁሉ ነው የምንጾመው። በፍስቅ ቀን ግን ዓርብና ሮብ እንጾማለን። ለምን እንደምንጾመው አይወላችሁ አንዳንድ ሰው ሊጠይቃችሁ ይችላል። ስለዚህ በደንብ ስሙኝ። ረቡዕ የምንጾመው ረቡዕ ቀን አይሁድ በክርስቶስ ላይ ምክራቸውን ያጸኑበት ቀን ነው። እንዲሰቅሉትና እንዲገርፉት ተስማምተው ተፈራርመው የተለያዩበት ቀን፣ በክርስቶስ መሰቀል የተስማሙበት ቀን ስለሆነ ረቡዕ አይሁድ የመከሩብህ ባንተ ላይ እንዲሰቅሉ ምክራቸውን ያጸኑብህ ለእኔ ስትል ነው ብለን ሮብ እንጾማለን። ዓርብ ደግሞ እንደምታውቁት ክርስቶስ የተሰቀለበት የተገረፈበት ምራቅ የተተፋበት የተሰደበበት ቀን ነው። ለማን ሲል? ለአንተና ለእኔ ሲል። ስለዚህስ አምላኬ ሆይ ለእኔ ስትል እኮ በዕለት ዓርብ በመስቀል ላይ ውለሃል፣ ተጠማው ብለሃል እያልን ክርስቶስን በሕይወታችን እየሰበክን ማለት ነው። ዓርብና ሮብን በዚህ ምክንያት እንጾማለን፣ የክርስቶስን መከራ በማሰብ ማለት ነው። ኦርቶዶክሳዊ ከሆነ ክርስቶስን ሕይወትህ ብቻ ይሰብከዋል። እንኳን አይደለም ቃልህ ሕይወትህ ኑሮ ራሱ ክርስቶስን ነው የሚሰብከው እና በዚህ ምክንያት ነው እሺ የምንጾመው። እወዳችኋለሁ። ክብር በሉልኝ። ንስሐ ይቅር የማያስብለውን ኃጢአት ልንገራችሁ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ደግሞ ሪፖስት አድርጉልኝ ቪዲዮውን እና በባለፈው ንስሐ ይቅር የማያስብለው ኃጢአት የለም ብዬ በሰራው ቪዲዮ ላይ መንፈስ ቅዱስን የተሳደበ ሰው ታዲያ ይቅር ይባላል እያላችሁ ጠይቃችሁኛል። ይህን ቃል ደግሞ ያገኛችሁት የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ላይ ያለውን ቃል ተመልክታችሁ ነው። ቃሉ እንደዚህ ነው የሚለው ወዘሂ ነበበ ላዕለ ወልደ እጓለ እመሕያው ይታደግ ሎቱ ወዘሰ ጸረፈ ላዕለ መንፈስ ቅዱስ ይታደግ ሎቱ። የሰውን ልጅ የተሳደበ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ግን የተሳደበ ኃጢአቱ አይሰረይለትም ነው የሚለው ቃሉ እና በዚህ ቃል መነሻነት ነው እናንተም የጠይቃችሁኝ። በመሰረቱ ይህ ቃል ብዙ ትርጉም ያለው ቃል ነው። የሰው ልጅ የተባለ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ ራሱ ነው፣ ራሱ መንፈስ ቅዱስ ነው እና የሰውን ልጅ የሰደበ ማለት ስጋዊ ዝምድናን ያፈረሰ፣ መንፈስ ቅዱስን የሰደበ ማለት መንፈሳዊ ዝምድናን ያፈረሰ፣ የሰውን ልጅ የሰደበ ማለት ሕዝባዊን የሰደበ፣ መንፈስ ቅዱስን የሰደበ ማለት ደግሞ ካህንን የሰደበ እያለ እንደዚህ አይነት ትርጉሞች አሉት እና ይሄኛውን የሰደበ ይሰረይለታል፣ ያኛውን የሰደበ ደግሞ አይሰረይለትም ማለት ነው። ነገር ግን ወደ ዋናው ፖይንት ልውሰዳችሁ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት ነው ታዲያ ካላችሁኝ ይኸውላችሁ በመጀመሪያ ሰው የሰውን ልጅ የተባለ ኢየሱስ ክርስቶስን ቢሰድብ ምናልባት ምክንያት ሊያገኝ ይችላል። ስጋ ለብሷልና ስጋ በመልመሱ ምክንያት ሊያገኝ ይችላል። ነገር ግን መንፈስ ቅዱስን ለመስደብ ምንም አይነት ምክንያት የለውም መንፈስ ቅዱስን ለመስደብ። ስለዚህ ሰው ፈጽሞ ከካደ ነው መንፈስ ቅዱስን ሊሰድብ የሚችለው። ፈጽሞ ከካደ ደግሞ ንስሐ ሊገባ አይችልም። ስለዚህ ንስሐ ካልገባ ደግሞ ኃጢአቱን አይሰረይለትም ማለት ነው። ነገር ግን ያ ሰው ፈጽሞ ክዶ እንኳን ተመልሶ ንስሐ ቢገባስ አይሰረይለትም ማለት ነው ካላችሁኝ ይሰረይለታል። ታዲያ ቃሉ ለምን እንደዚህ አለ ካላችሁኝ ቀኖናን ከቀኖና ፍዳን ከፍዳ ለማበላለጥ ነው። የሰውን ልጅ ሲሰድብና መንፈስ ቅዱስን ሲሰድብ ፍዳው እኩል አይደለም፣ ጥፋቱ እኩል አይታይም። ቀኖናውም የሚሰጠው ቀኖና ንስሐ ገብቶ የሚሰጠው ቀኖና እኩል አይደለም። የዚህኛው አነስ ሊል ይችላል፣ የዚህኛው ደግሞ እጅግ በጣም ይበዛል ማለት ነው። ስለዚህ ይሄ ቃል የተነገረው ከዚህ አንጻር ነው ማለት ነው። እናም ስለዚህ ንስሐ ይቅር የማያስብለው ኃጢአት ፈጽሞ የለም። ሁላችሁም ንስሐ ግቡ፣ ንስሐ የማያነጻው ኃጢአት የለም እያላችሁ ሁላችሁም ኮመንት ላይ ጻፉልኝ። በእናንተ ኮመንት ብዙዎች ንስሐ ይገባሉ። ቪዲዮ ለሁሉም እንዲዳረስ ሼርና ኮፒ ሊንክ አድርጉልኝ። ቤቱን ከወደዳችሁ ደግሞ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ጸበል ተጠምቆ መቁረብ አይቻልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ እና ደግሞ የፊታችን እሁድ ህዳር 28 ማለት ነው እንደምታውቁት አማኑኤል ነው። ሚጣቅ አማኑኤልን የማያውቅ ሰው አለ ብዬ አልገምትም።
ብዙ ምሁራን ሲገልጹ እንደሰማችሁት ለካንሰር ለጨጓራ እጅግ ፈዋሽ የሆነ ጸበል ያለበት ቦታ ነው እና እኛም ደርሶ መልስ ጉዞ አዘጋጅተናል። ጸበል ተጠምቀን እንመለሳለን ማለት ነው፣ እሁድ ማለት ነው። ከኛ ጋር መጓዝ የምትፈልጉ ሰዎች ካላችሁ ታዲያ በ0961 21 21 21 ቀደም ብላችሁ ደውሉልን እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው ምንድነው ጸበል ተጠምቀን ስጋ ወደሙ መቀበል መቁረብ እንችላለን እያላችሁ ጠይቃችሁኛል። አይቻልም። ጸበል ተጠምቆ ቁርባን መቀበል ስጋ ወደሙ መቀበል መቁረብ አይቻልም። እንደዚሁም ሻወር ወስዳችሁ ዕለቱን ለምሳሌ ዛሬ አርብ ቢሆን ጠዋት ላይ ሻወር ወስዶ መቁረብ አይቻልም። ጸበል ተጠምቆ ሻወር ወስዶ ዕለቱን መቁረብ አይቻልም። ሻወር መውሰድ ያለባችሁ በዋዜማው ነው ማለት ነው። ስለዚህ ሁላችሁም ይሄንን ተግባራዊ አድርጉ። እናም ጸበል ተጠምቆ መቁረብ አይቻልም የምትሉ ሰዎች ትክክል ናችሁ። ሁላችሁም ኮመንት ላይ ገቡና ስጋ ወደሙ መድኃኒት ነው እያላችሁ ጻፉልኝ። የእናንተ ኮመንት ብዙዎችን ይመልሳል እንዳትጠራጠሩ፣ ስላየሁት ነው። ደግሞ ስጋ ወደሙ መድኃኒት ነው እያላችሁ ሁላችሁም ጻፉ። ቪዲዮን በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱ። እንደዚሁም እስከዛሬ ድረስ ይሄን ቤት ፎሎ ካላደረጋችሁ ይጠቅማችኋል። የእውነቴን ነው የምላችሁ። የመደመር ምልክቷን እየተጫናችሁ ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።